የአይኔ ማረፊያ ተው እንጂ የአይኔ ማረፊያ ትደበራላ። ቆንጆ ነው የሚደበርብኝ ወገን። ከዚህም በኋላ ወንድ ካልወጣልኝ አላገባ ቆሜ ነው በቀረው። ያቡ ካልወጣልኝ ያው በጊዜ ርጅት ያስኩ ሰው ነኝ። ስለዚህ ተይ ብዙ እንደዚህ ክፉ አትናገሪ። አትመስልም። ያው ጽጌ ስትሏን ነበር እንጂ ያ መጣሁላችሁ ጎትቼ ካለችበት ጎትቼ ካለሁበት ልምጣ ካለሁበት። ደህና ነሽ? ደህና ነኝ። እንዴት ነህ? አምሮብሻል። እንኳን የሌለ አማረብኝ። እንኳን የሌለ ምን ያገናኘዋል? እኔ እናት አይ አማረብሽ አልከኝ። አንተ ጋር አብሬ ሆኜ ግን ውበት ያልታየህም። ዞር ስትል ግን ውበት የታየ አይደል? ታውቂያለሽ፣ ታምሜ እኮ የጠፋሁብሽ ታውቂ የለ ፍቅርዬ። ንገራቸው፣ ለምን እንደጠፋ ንገራቸው። እኔ መስማት አልፈልግም። እዚህ ጋር እየጨቀጨቁኝ ስለሆነ ወዲያውኑ አክሰፕት ያደረጉ እኮ ታዲያ ግን መጣሁላችሁ። እኔ ትንሽ ያው ተይዤ ነው። አሁን ግን አልክም ያለው እንመጣላችኋለን። በደህና እክሳት አለው ነው የምላችሁ። በቃ እክሳት አለው ነው የምላችሁ ወገን። እኔ ግን በቃ ማልወዳት ነው ይመስላችሁ? አልችን ቆንጆ ልጅ ማልወዳት ነው ይመስላችሁ? አይን አይቶ ቂጥ ይፈርዳል። ጋይስ እንግዲህ በደንብ አይታችሁ ወይኔ እልል እያላችሁ ነው የኔ ፍቅሮች። አይ የሁላችሁ አሞት ነበር እና ለዛ ነው። እና ደግሞ እኔ ደግሞ አኮረፍኩኝ። ጣል ሲያደርገኝ አኮረፍኩ። ለዛ ነው እንጂ እንዴት አችለው እሷን ጣል ማድረግ ይሻለው ወገን ስታስቡት እስኪ። አይ ይመችክ። በምን ይጣራል እንጂ ጉዞ በደንብ ይጣራልሃል። እንዴት ሌላ ቺት ልታደርግብኝ አሰብሽ? ዞር ልትያሰብሽ? አይ አንተ ሜቢ ቺት ካረግብኝ ካላረግ ግን ብዙ የሆኑ ወዳጆች ሊመጡ ይችላሉ። እሱን አብረን ሀንድል እናደርጋቸዋለን። እዛው ከወዳጆች ጋር እዛው ደፋር። አይ እኔ እኮ ዋናው እኮ የአንቺ መሆኔ እኮ ነው ቆንጆ ልጅ። እኔ የአንቺ መሆኔ ነው። ግን አንዳንድ ስክራቾች ይመጣሉ። እነሱን እንደ የሆነ ነገር አድርገን እናስወጣቸዋለን። ምን ችግር ያለ? ምን ልታደርግ እያሰብክ ነው ደግሞ? እኔ ምንም አላሰብኩም ቆንጆ ልጅ። ድንገት እንደው እኔ አይን ስለበዛብን እና እንጂ ጋር ያው መቼስ የሚፈጠረው አይታወቅም ብዬ ነው ቆንጆ። ከምና የሚፈጠረው ነገር እዛው መጥፋትህን ተቀብያለሁ። ሚስቶችህን ግን ልቀበል አልችልም። እንገድላቸዋለን። በጣም ጥሩ። ይሄ በጣም የሚያስማማ ወሬ ነው። እውነት። እሺ አንድ ጌም ላጫውትሽ አይባልም ግን እሺ አንዴ ልጫወትና እኔም እወጣለሁ። እሺ ልወጣ ነው እና ጋይስ ዳብል ታፕ እንዳለ እኔ ጋም ያላችሁት የሰው ልጆች ናችሁ። መቼስ በዜሮ አስቀምጡት፣ ችግር የለውም። ዳብል ታፕ እስቲ የኔ ፋሚሊዎች፣ የኔ ውድ ፋሚሊዎች፣ የኔ ፍቅሮች። እኔ እኮ ነው የሚመስሉት በመልክ ራሱ እኮ እኔ ነው የሚመስሉት። እግዚአብሔርን ደብል መጥቷል። አሁን ደብል። እሺ ጋይስ እስቲ ደብሏን እንጠቀማት። እንዳለ እሷ ናችሁ ማለት ነው። የኔ ደጋፊዎች የላችሁ። በጣም ያሳዝናል። ደብል ነው ጋይስ፣ ደብል ላይ ሂዱበት። ቱርቺ ቴንክ ዩ። ደብል ጋይስ፣ ደብሉን እንጠቀም። ደብሉን ሳልጠቀም አለፈብን። ጠንክራችሁ ታፕታፕ አድርጉ። እስከዛ ቴንክ ዩ ማሬ። ደብል ታፕ አድርጉ። እሺ ማሮች፣ ደብል ታፕ በደንብ ጋይስ። ሌትስ ጎ አንድ ጌም ብቻ ነው የምንጫወተው። እሺ ቼ ያርጉት ጋይስ። አንድ ሰው ካለ እኮ እንቀጣታለን። መኪና ውስጥ ኮፈን ውስጥ ግቢ ነበር ብላት ትሪፕ እንዲሆን። ቆይ አበባ ስጡ ስላችሁ ማሮች፣ አበባ ስጡ ስላችሁ። ዌት እስከዛ ደብል ታፕ ጋይስ። ቆንጆ አድርጋችሁ ደብል ታፕ ጋይስ። ቢዱን አንድ አበባ። እሺ ጋይስ፣ አንድ አበባ
አንቺ ሜርሽ እንደ ቆንጆ እሷ ጋር አንድ አበባ ከዛ በኋላ ትሪፕል ነው የሚሆንልን። በ3 ስለሚባዛ ትሄዱበታላችሁ በ3 የኔ ማር ቴንኪዩ። ትሪፕል ነው የሚሆነው። እሺ ሌትስ ጎ። አሁን ትሪፕል ነው። ሌትስ ጎ። 5,000 እንብላ ጋይስ። ሌትስ ጎ 5,000 ልክታት የፍቅር ቃላቶች ትሪፕል ጋይስ። ትሪፕል ነው። እሺ በ3 ነው የሚያባዛልን። አንድ ጊፍት በ3 ነው የሚያባዛልን። እንግዲህ ምቱት። እኔ ሌትስ ጌ የተከመረ ነገር አለ ፉርቲ ቴንኪዩ። እሺ ማሪ ትሪፕል ጋይስ። ትሪፕል ነው ምናምን ጋይስ። ትሪፕል ሌትስ ጎ ጋይስ። አንድ ጊፍት ትሪፕል ነው ጋይስ። ትሪፕል መሸ እንዴ? ሃይ ቤቲ፣ ሃይ ማሂ፣ ሃይ ኤቭሪዋን። ትሪፕል ነው ጋይስ። ትሪፕል እንጠቀማት። ምን ነው ያማሩት? ሌትስ ጎ እሙ ሜምበር ይሆናል ሁላችሁም። በታብታብ ነው እንግዲህ የደረስ ነው፣ ግን ምንም ትሪፕል እየተጠቀምነው አይደለም። ወገንታት ህዝበታት ትሪፕል ጋይስ ታብታብ ናቸው። 500 ላይክ ምንም የነሱ ፋሚሊዎች ዝም ብለው ነው፣ ሪል ፋሚሊዎች አይደሉም። አንተ ስራ እንዳትቀጸፍ እኔ ጋር ናቸው ያሉት። እንዳትቀጸፍ ይኸውልህ ታይሚንግ ላይ። እሺ ጋይስ ሌትስ ጎ 5,000 ግቢና ማለት ነው። እኔ ሻወር 3 አሳይሻለሁ። አንቺ በአካል የምትመኙን እዚህ በአደባባይ ያወጣልሻለሁ። ጋይስ ምን ትላላችሁ? ይህን እስኪ ተወያዩበት። ሲከስር ኮሜንት ላይ እንወያይ እስኪ። 5,000 ካስገቡሽ በቃ ቀጥታ ሻወር። 5,000 ከገባው ሻወር ይገባል ጋይስ። በቃ እናስገባው 5,000። ሌትስ ጎ እንደተመኘሁት አገኘሁት የሚለውን ከፍተን ሃይ ሌትስ ጎ ጋይስ። እሺ ወይም ደብል ታፕ አድርጉ። ደብል ታፕ። አንድ ጌም ብቻ ነው የምንጫወተው። ኤር ነው ሎጣ ነው። አፍንጫ ነገር የገባ መስሎኝ ነበር። ታውቃላችሁ። ሌትስ ጎ ጋይስ። ደብል ታፕ። ቆንጆ ልጆች። አቤት ህይወት እንዴት ነበር ግን? ህይወት ያቡ ወየ ህይወት እንዴት ነበረች ግን? እንዴት እንደዚህ ሰዓት ነው? እንደዚህ ሰዓት አይደለም፣ ቅዳሜ ማታ ስታያት ጌታ እንዴት ነበር? ያበዳ ተበሳስቼ በጃምፐር ላይ ደርሰት በኢየሱስ እንደ እኮ ይከብዳል። ያላንቺ ግን ምንም ህይወት በኢየሱስ ባዶ ናት። እንዲህ ነው በቃ። ይሄ ነው ከባድ ነው። ቻለ የስ ማላቆ ጋይስ ደምታፕ ያደረጋችሁ። ለማንኛውም ደምታፕ ያደረጋችሁ እንጫወት። ምድሮ ጋር እናንተ ግን ወዳጆቻችን ናቸው አይደለ? የታል ግን ምንድን ነው? በምንድን ነው ወዳጅነታችሁ የምገልጡት? ወገን ፍቅር ያሸንፋል። ፍቅር ያሸንፋል። ዝናብ ሊዘንብ ነው። ሄል ነው። ዞሮ ዞሮ ሌለኝ አሸናፊ። ቆንጆ ልጅ በ500 ማሸነፍ ቆንጆ ልጆች። አንቺ ጭኝ ይልጣ የጠፋ ነው። ያቡ ታሙ፣ በጣም ታሙ ከምላችሁ በላይ። እዛ ነው ዝናብም እየዘነበ ነው። በቃ ላይፋችን ፏ አለ። እሺ ቆንጆ ልጆች ላስቸግርሽ። ለምኑ ማሮች ማን ያምራል? ከማና ከማ ከኔና ከማ አሁን ከኔ ውድድር ውስጥ አገባ እኔን ተውኝና ማንናማ ማንጎ ያምራል። ማጉ አይ ቲንክ ስለዚህ ምታወሪው እንጣላችኋለን። በደህና
እክሳት አለው ነው የምላችሁ። በቃ እክሳት አለው ነው የምላችሁ ወገን። እኔ ግን በቃ ማልወዳት ነው ይመስላችሁ አልችን ቆንጆ ልጅ ማልወዳት ነው ይመስላችሁ አይን አይቶ